ሰላም ጤና ይስጥልኝ ውድ የቡዜ ቻናል ቤተሰቦቻችን እንደምን ቆያችሁ እንደምን አላችሁ ሰላማችሁ በያላችሁ ዳርቻ እየበዛ ይሁንላችሁ እያልኩኝ ዛሬ አንድ ሐሳብ ይዤላችሁ መጥቻለሁ። ተንኮል ይሁን የሚያስቅ ነገር ይሁን አላወኩም፣ አብረን እስኪ እናያለን። ስለዚህ አብራችሁ ቆዩ። እስከዛ እንዲሁ ደግሞ ምስጋናዬ ከልብ ነው። በእውነት ሰብስክራይብ የምታደርጉ የምታበረታቱኝ በጣም ነው ማከብራቸው። 10,000 ለማግባት ጫፍ ላይ ነኝ ያለውትና 10,000 ማስገቡ። እንዲሁ ደግሞ ከዚህ ቪዲዮ በኋላ በጣም ደስ የሚል ቪዲዮን ይዤ እመጣለሁ። ስለዚህ አሁን እስካሁን ግን ያበረታታችሁኝ ሰብስክራይብ ያደረጋችሁኝ እስካሁን ድረስ ስላደረሳችሁ እጅግ አድርጌ አመሰግናለሁ። ከልቤ ነው። እስካሁን ድረስ እንግዲህ ያው በእናንተ ድጋፍና በእናንተ እርዳታ በተነሳ እንግዲህ እግዚአብሔር ረድቶኝ ገንዘብ መከፈል ተጀምሮልኛል። በጣም ነው የማመሰግነው። ሁሉ የሆነው ከእናንተ ነው። ስለዚህ በጣም ነው የማመሰግናችሁ። አብራችሁ ቆዩ። አይ ቡዚዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ልጅቷን እስቲ አበረታቷት። ጮጋራ እንደው ተቃጠለ። እስቲ ያ ሰብስክራይብ አድርጉ፣ ሼር ላይክ አድርጉ እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የኔ ውድ ሰላም እንዴት ነህ? ከየት ነህ? ከኢትዮጵያ። አግብተሃል? አላገባም። ባለትዳር ነህ? አይደለም። ሲንግል ነህ? አይደለም። እና ምንድነው የምትፈልገው? አይደለም። እንዴ ምን ማለት ነው? እንዴ አላገባም ነው። አበርኩልሽ ካለሽ የውሸት ነው። እኔ ምግብ መብላት አቅቶኛል አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል። ሌባ ነው። እስከ ቀኑ 5 ሰዓት ነው የሚተኝ። ምግቡንም ድፍቅ አድርጎ ይበላል። ውሸት